በብዙ ወሬዎች ማዕከል ተደብቃ ልታመልጠን የነበረችው መረጃ ባጭሩ ልንገራችሁ። ትላንትና የታዬ ደንደአን እስር በማስመልከት ብዙዎች ትኩረታቸው እዛ ላይ ነበርና የአሜሪካ መንግስት የውጭ ጉዳይ መስሪያ ቤት ያወጣትን መግለጫ ብዙዎች ልብ አላሏትም። በእርግጥ ትላንትና በዛሀበሻ ዜና ላይ ዘግበነው ነበር፣ ግን ብዙ ሰው ትኩረት እንዳልሰጣት ተረድተናል። ይሄውም ምንድነው የአሜሪካ መንግስት የዛሬ 23 ዓመት የተፈረመውን የኢትዮጵያና የኤርትራ የድንበር ስምምነትና የጦርነት ማቆም ስምምነትን በተመለከተ ያቀረበው ነው 23ኛ ዓመቱ በማስመልከት። እንግዲህ ልብ በሉ የአሜሪካ መንግስት ይሄ ስምምነት ከወጣ ከተደረገ 23 ዓመቱ ነው። 22ኛ ዓመቱ በማስመልከት መግለጫ አላወጣም፣ 21ኛውን አላወጣም፣ 20ኛው አላወጣም፣ 19ኛ ዓመቱ በማስመልከት አላወጣም፣ 15ኛው ማስመልከት አላወጣም። አሁን ግን 23 ዓመት ላይ ጠብቆ ለምን ይሄንን መግለጫ ሊያወጣ ቻለ የሚለው ራሱን የቻለ ትልቅ ጥያቄ ሆኖ እያለ አብራችሁን ተከተሉኝ። የአሜሪካ መንግስት ውጭ ጉዳይ መስሪያ ቤት የዛሬ 23 ዓመት ኢትዮጵያና ኤርትራ አልጄሪያ ላይ ድንበራቸውን ለማካለል ፍቃደኛ ሆነው የተስማሙበት እለት ነው በሚል ቀኑን አስታውሷል። ከዛም በ2008 የዛሬ 5 ዓመት አብይ አህመድ ወደ ስልጣን ከመጡ በኋላ ይህንን የሚካለለውን ድንበር በተመለከተ ጉዳዩን ለማስፈጸም ዳግም ስምምነት ላይ መደረሱና መገለጹንም እንደዚሁ አስታውሶ አሁን ይላል የአሜሪካ መንግስት የሁለቱም ሀገራት ሉዓላዊነትና የግዛት አንድነት መከበር አለበት ሲል አሳስቧል። ይሄ ማለት በሄግ ለኤርትራ የተወሰኑ መሬቶች ለኤርትራ መስጠት አለባቸው እንደማለት ተደርጎ ተወስዷል። ምክንያቱም የሁለቱም ሀገራት ሉዓላዊነትና የግዛት አንድነት መከበር አለበት ሲል ለማሳሰብ የሰጠው በአልጀርስ የተደረገውን የድንበር ማካለል አሜሪካ ለመደገፍም ዝግጁ ነች ብሏል የአሜሪካ መንግስት። እንግዲህ የአብይ አህመድ የቀይ ባህር ጉዳይን አንስተው ዓለም አቀፍ መናገሪያ አድርገውት እንደነበረ ይታወሳል። በዚህም ከኤርትራና ከመሰል የምስራቅ አፍሪካ ሀገሮች ጋር በተለይ የቀይ ባህር ሀገሮች ጋር ቅራኔ ውስጥ እንደገቡ ሲነገር ነው የሰነበተው። ይህን ተከትሎም አሜሪካ ምን አለች በዚህ መግለጫዋ ላይ? ኢትዮጵያና ኤርትራ በዚህ በአፍሪካ ቀንድ ቀጠና ሰላምና ብልጽግና እንደዚሁም መረጋጋት እንዲመጣ በጋራ ሊሰሩ ይገባል ስትል የገለጸችው። እንግዲህ እዚህ የአልጀርስ ስምምነት እና በተለይም ደግሞ የሄጉ ውሳኔ ለድንበሮቹ መሬቶቹ ለኤርትራ የተወሰኑበት ውሳኔ ስንመለከት በወቅቱ አስታውሳለሁ ኢትዮጵያና ኤርትራ ሄግ ሄደው በፍርድ ቤት ክርክር ከቆዩ በኋላ የኢትዮጵያ ውጭ ጉዳይ ሚኒስትር በወቅቱ የነበሩት ስዩም መስፍን ቅዳሜ ቀን ይመስለኛል ባድመ፣ ሽራሮ እነዚህ ሲዋጉበት የነበሩ አካባቢዎች ለኢትዮጵያ ተወስኗል በሚል መግለጫ ሰጡ። ከዛም ቅዳሜ ዕለት ይሄን ከተናገሩ በኋላ እሁድ በአዲስ አበባ መስቀል አደባባይ ሰልፍ ወጣ። ሄግ ፍርድ ቤቱ ግን ውሳኔውን ሰኞ በኦንላይን እገልጻለሁ ብሎ ነበረ። እኔ የማሳተማት ጋዜጣ መዲና ደግሞ ማክሰኞ ነበር የምትወጣው። እናም ሰኞ ለታ የሄጉን ውሳኔ ስንመለከት ባድመ፣ ሽራሮ በካርታ አስደግፈው ሄግ ለኤርትራ መወሰናቸውን ተናገረ። እኛ ደግሞ ማክሰኞ በትልቁ አንደኛ ዜና ባድመም ሽራሮም ለኤርትራ ተወስኗል የሚል ዜና ሰራን። ከወዲያውኑ የማዕከላዊ ፖሊሶች መጥተው ከቢሮ ወስደውኝ እንዳሰሩኝ አስታውሳለሁ። ያመጡብኝ ክስ ህዝብን በመንግስት ላይ የማነሳሳት ወንጀል የሚል ጠቅሰው ለቀናት አስሬ በ10 ሺህ ብር ዋስትና በወቅቱ ወጥቻለሁ። እና ይሄ የአልጀርስ ስምምነትና ውሳኔው በዚህ ብዙ አስታውሰዋለሁ። አሁን የትግራይ ክልል ጊዜያዊ አስተዳደር የሆነው ጌታቸው ረዳ የኤርትራ ወታደሮች ከትግራይ ከኢትዮጵያ መሬት ላይ ይውጡልን እያለ እየተናገረ ይገኛል። በተለይ የኤርትራ ወታደሮች ከጦርነቱ በፊት ወደ ነበሩበት ቦታ ይመለሱ እያለ ነው።
የኤርትራ ወታደሮች ደግሞ ታጣቂዎች በአሁን ሰዓት ላይ በተለይ በኢሮብ እንደዚሁም በዛላምበሳ በባድመና በሻሮ አካባቢዎች ላይ መንግስት መስርተው ተቀምጠዋል። ለአካባቢ ነዋሪዎችም እናንተ ካሁን በኋላ ኤርትራውያን ናችሁ፣ ይሄንን ለማትቀበሉ ካላችሁ መሄድ ትችላላችሁ፣ ሆኖም ግን ለኤርትራ መንግስት ነው ግብር የምትከፍሉት፣ ካሁን በኋላ ኤርትራውያን ናችሁ በሚል እንደነገሯቸው በዚህ መሰረት በአብዛኛው በኤርትራ እንደተያዘ የሚታወቅ ነው። ይሄም ተገልጿል። አሜሪካ አሁን በአልጀርስ የተደረገውን የድንበር ማካለል ለመደገፍ ዝግጁ ነኝ፣ ለዚህም ኢትዮጵያና ኤርትራ በጋራ ይስሩ ስትል መግለጫ መስጠቷን በጋራ ይስሩ ማለቷን በተመለከተ አስተያየቶች እየተሰጡ ይገኛሉ። ከነዚህም ከተሰጡ አስተያየቶች መካከል አሜሪካ ትላንት የኤርትራ ወታደሮች ከሰሜኑ ኢትዮጵያ አካባቢ ውጡ ስትል ነበር። አሁን ደግሞ የድንበር ጉዳይ ይከበር ስትል መግለጫ መስጠቷ ድሮም አሜሪካ ይሄንን ጉዳይ የምትጠቀምበት ጉዳዩን ለማስፈጸሚያ እንደ ጫና እንጂ ለጉዳዩ እውነትም ግድ ሰጥቷት አይደለም በሚል እያሳየች ያለችውን ሁለት የተለያየ አቋም የሚተቹ አስተያየቶችን ሰምቻለሁ። እናንተ ምን ትላላችሁ? አስተያየታችሁን በኮሜንት ላይ ጻፉልን። ዘሀበሻ 24 የዩቲዩብ ቻናል ላይ ብትገቡ በርከት ያሉ መረጃዎችን ታገኛላችሁ። ዘሀበሻ 24 የዩቲዩብ ቻናል ላይ እንገናኝ።